ባሰበው ሰዓት ስኬት አልመጣም። ባሰብከው ጊዜ፣ ቦታ፣ ሁኔታ ያሰብከው ይመጣል ያልከው ስኬት እደርስበት ያልከው ቦታ አልደረስክም። እንግዲያስ ከመጥፋት ያዘው ወዳጄ። እንዴት መሰለ? በፈለግከው ጊዜና ቦታ ሁኔታ ተሳክቶ ቢሆን ምናልባት አንተ በህይወት ላትኖር ትችል ነበር። ይህን ስኬት ነው ያልከውን ነገር እንደ ትልቅ ነገር በመቁጠር ያለውን አቅጣጫ ገብተህ ህይወትህ የሚበላሽበት ሁኔታ ይፈጠር ነበር ማለት ነው። ያ ህይወት መበላሸት ማለት ምንድን ነው? ለምሳሌ በጤንነት ሊሆን ይችላል። ከነ በህይወት አለመኖርም ሊሆን ይችላል። በህይወት እየኖርክም ደግሞ ምናልባት ያ ስኬት ነው ብለህ ባሰብከው የገንዘብ ሊሆን ይችላል፣ የትምህርት ደረጃም ሊሆን ይችላል። ብቻ ዋቴቨር በሆነ ነገር የመጣው ጉዳይ ለአንተ እንደ ግብዓት ሆኖ ጤንነትህን እንድታጣ፣ አካልህን እንድታጣ ከነ ደግሞ ህይወትህንም እንድታጣ ሊያደርግህ ይችል ነበር ማለት ነው። እና ያሰብከው ነገር መዘግየቱ ለአንተ ጥሩ የሆነ ነገር እንደሆነ ማሰብ መቻል አለብህ። እንዳልኩ ከጀርባ የተናገርኳቸውን ነገሮች ሊያመጣ ይችል ነበር ማለት ነው። እና ለምን ዘገየ ለሚለው የሚዘገየው በብዛት እኛ በአእምሮም ሆነ በማንነታችን በአጠቃላይ በሁሉም ነገር ማቹርድ እስከምንሆንና የምናገኛቸውን ነገሮች ደግሞ ለምን መጠቀም እንዳለብን ማወቅ እስከምንችል ድረስ ስኬታችን ሊዘገይ ይችላል። ያም ማለት አንድ የስጋ አባት ለልጁ የሆነ ነገር ያለ እድሜው ብሰጠው ያጠፋብኛል ወይም ደግሞ ህይወቱን አካሉን ያጠፋብኛል ልጄን ብሎ እንደሚከለክለው ሁሉ እግዚአብሔርም ልጆቹ ስለሆነን እኛ በፈለግነው ሰዓት የፈለግነውን ነገር ብናገኝ ከጤንነታችን እስከ አካላችን እንዲሁም አጠቃላይ ህይወታችን ያሳጣብኛል ብሎ ካሰበ እግዚአብሔር ወይም ደግሞ አስቦ ከሆነ ያን ነገር ያዘገየዋል። በብዛት የሚሆኑት እንደዛ ነው ነገሮች። እኛ በሁሉም ነገር ማቹርድ በሆነን ሰዓት ምንፈልገውን ነገር ከመስጠት እግዚአብሔር ወደኋላ አይልም። ብቻ ጥረታችን አናቁም፣ ተስፋ አንቁረጥ። ምናልባት በፈለግነው ጊዜና ቦታ ስኬት አልመጣም በማለት ራሳችንን ወደ ስንፈት አንቀላቅል ወይም ወደ ኋላ አንመለስ፣ ባክ አናድርግ። በቃ ምናልባት አንዱ መንገድ ሲዘጋ ሌላኛውን መንገድ እየተጠቀምን እግዚአብሔር በፈለገው ሰዓት ስኬትን ይሰጠናል ብለን በማሰብ መንገዳችን መቀጠል መቻል አለብን እንጂ እግዚአብሔር በንጹህ ነግረውትና ንጹህ ማለት ኃጢአት የለብንም ማለት አይደለም። ንጹህ እግዚአብሔር ብቻ ነው። ምናልባት ንጹህ ብዬ ማስበው የሰዎችን መንገድ ባለመዝጋት፣ የሌላን መንገድ ባለማበላሸት፣ በሌሎች ህይወት ላይ አሻጥር ባለመስራት ራሳችን እየቆጠብን ከነዚህ በጣም መጥፎ ከሆኑ ነገሮች እየቆጠብን ሌላውን ነገር እግዚአብሔር ይታገሳል። ምናልባትም ደግሞ ስኬትን አዘግይቶ እኛን ለተለያየ በቃ ከሱ ጋር ይቅርታ እስከምንጠያየቅ ንስሐ ገብተን ህይወታችን አሻሽለን ወደሱ እንድነድ ለማድረግ እኛን በተለያየ በፋይናንሻል የሚያዝ ሊያደርገን ይችላል። በተለያዩ ግብአቶች እኛን ህይወት ሊያበላሽ ይችላል ብሎ የሚያስባቸውን ግብአቶች በሙሉ ያዝ ሊያደርግብን ይችላል ለጊዜው ራሳችን እስከምንገዛ ነው። ስለዚህ መዘግየቱን አትጥላ። ዋነኛውን ቤታችን እንዳይዘጋብን ስለፈለገ እግዚአብሔር ራሳችን እስከምንገዛ በረከታችን ያዝ ሊያደርገው ይችላል። ስለዚህ ተስፋ ሳትቆርጥ ቀጥል ወዳጄ።